ጎበዝ ያዝ ቴዲ ነገሩ ተጀምሯል አስቀጥል ስማ ጆከር አንድ ነገር ልንገርህ እኔ መረጃ ማስረጃ በሌለኝ ነገር ላይ አሁን አትጩይና አዳምጪ እኔ አሁን ጥያቄ አትጠይቀኝ እንዳላስወጣችሁ እንዳትጠይቀኝ ኖ እንድታስወጭን እኮ አይደለም አንቺም ሰምተሻል ወይ ስነግርህ መስማት አትፈልግም ቤታችን አልነበር እንዳላስወጣችሁ ማለት ጀመርሽ ስሙ ልንገራችሁ አንዴ ልጨርስና ታወራላችሁ እንደ ማንኛውም የሚዲያ ሰው ማለት ነው የሚዲያ ሰዎች አይደለም የዛሬ ወር አካባቢ ሲወራ ሰማሁ የለም ጠፍቷል ከሚዲያም ጠፍቷል ምናምን ገንዘቡም የለም ምናምን የሚባል ወሬ ሰማሁ ገንዘቡንም ለውሽማው አውሎት ተዝናንቶበት አላት ግን ቆይ ድሬ አንዴ ዝም በይ በእናታችሁ ግን እኔ ማንም እኮ የሚያውቀው እኮ ነው ድርዬ ምን እንትን አለ ይኸውልህ እኔ ግን ማለት ነው ጆከር ጉቺ ጀግና ስለሆነ አፈራም ታወራለች አለቅ ከማ እኔ ግን መረጃ የለኝም እጄ ላይ ማስረጃ የለኝም አሁን መረጃ አምጪ በዚህ ጉዳይ ሰውን ለመወንጀል ለመጠየቅ ፍቅሮቼ ምን ያስፈልጋል ማስረጃ ብትሉኝ የለኝም ስለዚህ ወጥቼ ስለዚህ ነገር ምስክርም ማውራትም ወሬውን ከየሰማሽ ጉቺ አሁን እኮ ራሱ ይኸውልሽ 200,000 ተከራይቼ ሙሉ አፓርትመንት ነበር ጉዳዩን ያስኩት አለ ምሳሌ ያንተ ነበር የምኖረው ስለ እዛው ነው የምኖረው አለ እኔ ክለብ ይኸውልሽ ቪዲዮ አለኝ ከአንድም ሁለት ከተለያየ ሴት ጋር የተሳሳመ እግዚአብሔር ነው የምልሽ ሪከርድ አድርገዋል እግዚአብሔርን እልክልሃለሁ ኢትዮጵያ ክለብ ውስጥ እንኳን ተሳሳመ እግዚአብሔር እና ተሳሳምክ ቅናት ነው ለምን ብሎ ሰው 4 ኪሎ ፖስተው ምን ብሎ ለምኗት እንዳጠፋችለት ጠይቃል ማ 4 ኪሎ ፖስተው እኔ ላይቭ ላይ መጥተው አይተውት ማለት ነው። እኔ ላይቭ ገባ አልነበረ በፊት ቴዲ ያ ፐርሰናል ህይወቱ ነው። ሴጋር ተቀጥቶ ለምን አህያ ጋር ለምን አያሳሳም? ኖ ግን እያለ ያለው ፐርሰናል ላይፍ አይደለም የራሱን ላይፍ እየኖረ ገንዘቡ እኮ ለዛ ነው ለዚህ ፍጆታ ነው የዋለው እኮ ነው። አሁን እንግዲህ ሰማው ቅድም ያለው እዛ ነው የምኖረው አለ። ለምን አፍሽን አይደክልሽም? የእናንተ ገንዘብ ግን ለዚህ ነው የዋለው። ሃሽታግ ሰምተሽዋል አልቅድም ያለውን 200,000 መክፈል አቅቶኝ ወጣው እዛው ነው የምኖረው እዛው ነው አስክሬን ሰብስቤ አሁን የሚያውቁት ሚስጥሩን ፍልፍል አድርገው የሚያውቁት ይኸውልህ ይሄ የእንትኑ የድርጅቱ ወደ ለውሽማው ሲጠቀም የግል ህይወቱ ያቺ ሚስኪን በቃ አጭር ነገር ያቺ ሚስኪን ሚስቱ ልጅ የያዘችው ሚስቱ ተቆራምታ አሁን ኦፕሬሽን ያስፈልጋታል ታማሚ ነች ወደዛ ነገሩ ደርሷል ስለከዳት እሷ ድርጅቱ ምንድነው ስራው ምን እየሰራህ ነው የሚባለው በዛ ምክንያት ህይወቱ ራሱ የዚህኛው ተበላሽቷል ገባ አይደል እንደ ቀልዴና አጀንዳ እዚህ ቤት አስቀጠላችሁ ማለት ነው ጆከር እንደ ቀልድ ያለ እንደ ሀሳብ እኮ ነው ኤቢዲ እኔ አንድ ነገር ነገርኩህ በስህተት እንዲንጫጫ ነው ጉቺ አንድ ነገር ልንገርህ ወንድሜ ስማኝ በስህተት ልንገራቸው ድብልቅልቁን የማወጣው እኔ ነኝ ማንም ነገር ውስጥ መግባት አልፈልግም አይመለከተኝም ኢትስ ኖት ማይ ቢዝነስ የደገፍኩትም ሰፖርት ያደረኩትም የሰጠሁትም ብር የለም አያገባኝም ስለዚህ ጉዳይ ማለት ነው ከዛ ውጪ ግን ዳይሬክትሊም ኢንዳይሬክትሊም ስሜ ቢነሳ አብረን እናያለን ስለዚህ አንቺም የምታውቂው ነገር አለ ትልቅ የተሸፈነ አራሩኝ ወገን ያለ እርዱኝ የጠፉ እህቶች አሉ እየሰማች ነው ዛሬ ጭራሽ ሚዲያ ላይ የማናጣቸው ሴቶች መሲ ብርጅስቶን ዛሬ አልገባችም ማለት መሲ ብርጅስቶን ባሏ መጥቷል ስነ ስርዓታችሁን ያዙ ባሏ ከአሜሪካ መጥቶ ቢዚ ነች ሰሞኑንም እየገባች አይደለም የጫጉላ ሽርሽር ላይ ነች ግን ሱቋም ራሷ እየገባች አይደለም ትላንትና ነው በስንት ቀኗ የመጣችው ገባችኋ ይሄ የሆነ ነገር ሲነሳ ተደበቁ ምናምን በሚል ሽፋን አትናገሩ እዚህ ቤት ሌላ ማን ነው ሌሎቹ አሉ ሚዲያ ላይ ዙሮ ሰፖርት ሲያደርጉ የነበሩ ሁሉ ተጠያቂ ናቸው ቀድማውን ሙኒት ቀደም አለች እንትን የኔ ነው ቦርቦር የምከፍለው ስትል ነበር አንተ ቤት አሁን ግን መታ ሌላ ወሬ አወራች እሱ በስልክ አውርታ ለምን ዝም አልካት ማለት ሙኒት ቀደም መጀመሪያ የከፈት ጊዜ ምን ስትል ነበር ጋይስ እንደ ማንኛውም ሰው አግዛለሁ ነው ያለችው እሷ ዳርጌ ላስወጣችሁ ነው ቀስ በቀስ ይሄን አጀንዳ ነው ቢል ቀጥሉ ነው አልፈልግም እኔ የመጣሁት ከህዝቡ ጋር ላወራ ልሳሳቅ ልመርቅ ልሻከራ የዙሪ ኮሎ ጉቺ እህቶቻችን ሳይሞቱ ሞተዋል ተብሎ ገንዘብ ተዘርፎ እንዴት ዝም ትያለሽ እኔ አገባኝ
አንቺን የመሰለ ምሁር ተቀምጦ አረብ ሀገር ምንም ማያውቁ መሀይሞች ናቸው። ምንም ተባለ እንሰደባለን። እንዴት ነው ሰዎች ላይ ከህዝብ ላይ ያነካኩኝ ነው እንደመጡት? ምን አገባኝ እኔ? ማንም ይጥቀው። አንቺ ኃላፊነት አለብሽ። ጉቺ የአረብ ሀገር ሰዎቻችን ምን ማለት ነው? ንገረኝ እስቲ ነው የቱ ቃል ቁጭ ብዬ ገስት ላይ ተገሳስኩም ታይተን እንደውም አንቺ ነበርሽ እና አጀንዳ ከፍተሽ በቤትሽ ማዋጣት። አንቺ ከሰው ትቀበያለሽ። እንዴት እንደሚቀበሉት ነገር ያለሽ እነሱ እየሰጡ አስቸገሩ። እኔ አያገባኝም። ተውኝ በእግዚአብሔር በእናታችሁ። ቴዲ እኔ አልፈልግም። እኔ ስፔሻሊ ዚስ ዴይስ ሰው ነገር ውስጥ መግባት አልፈልግም። ማጣራት ያለባችሁን የሚዲያ ተጽዕኖ ፈጣሪ ነን የሚዲያ ፊገር ነን የምትሉ ውጡና አጣሩ። እኔ ስሜ ሲጠራ መልሳለሁ። ኤኒባዲኛ ከሆነ ስንት እንግሊዘኛ ሌሎቻችን አረብ ሀገር ተቀምጠው ከዛ ውጪ ከዚህ መግባት ያሳዝናል በጣም። እኛማ አጀንዳውን ገና ጀመርነው እናሞቀዋለን። እቺን ሳምንት አንለቅም። እንደውም ይዣተን ነበረ። ጥሩ አጀንዳ አግኝተናል። ጭር ብሎ ነበር ቲክቶኩ። በቃ ጉቺ የመልካም ጊዜ። አሜን። መልካም ጊዜ። እቺ በቃ ተናደሻል። እንውጣ። ለማንኛውም ገና ነው። ይሄ እኮ እህታችን ጉቺ ብዙ ነገር አለች። እሷም እንግዲህ አትደብቁት፣ አፈንዱት። እኔም በጀርባ ብዙ የምታውቁ ሰዎች አላችሁ። እኔ ብቻ መክሰስ መጠየቅ የለብኝም። ይፈንዳና አዋጡት። ብዙ ነገር አለ። እስከ ህይወቱ የደረሰ ነገር አለ። ይኬድበት ነው። ተዘርፏል፣ ዘርፏል፣ በልቷል። 4 ነጥብ። ጆከር እስቲ እኔ ቤት አታውራ እያልኩህ እንቃት ነው ፍቅርዬሽ። በቃ ጉቺ አይኔ እንኳን ሰላም ልልሽ ነው የገባሁት። እንዲሁም እንኳን ገብቼበት ሳልገባ ደሜ መራር ነው። ግን ጥሩነቱ ምንም ስለማያመጡ አልፈው መተውብኝ አያውቁም። እንደኛማ እንደው ባለው ነገር ትንሽ ቢነካኩሽ ጥሩ ነው እንጂ ጉዱንም እንድንሰማ ተናግሬያለሁ። እናትሽ የወለደችሽ እንዴት ብለሽ ጉቺ በይ ይለይልናል። ማንኛውም ታስፈልጊናለሽ ጉቺ። አያገባኝም። አላስፈልጋችሁም። እዛው ጣጣችሁን ጨርሱ። እኔ በሰላም ልኑርበት። ነገር ጠላው እግዚአብሔር። የተበላም ካለ ፍቅሮች ያቃችሁ አይስታጓ። አሁን እኮ ከባዱንና ቀላሉን ሲስተም አግኝተነዋል። ገባሽ አይደለ? በቃ ጉቺን እንዲሰድቧት ማድረግ ነው። ጉቺ ጋር ማጣላት ነው። ማረረ እሷ ተረካች ነው ያለው። የማይደረገውን የማይሞከረውን አስኳሉ ግን የት እንዳለ ታውቃለህ? ግን ጆከር ዋናው አስኳል ግን ዱባይ ላይ ነው ያለው። ዱባይ ነው። አዎ እናቴ አንተ እነዚህን ሰዎች ሞዴሬተሮች ከጆከር ጀምራችሁ ሆፕ ንቀይልኝ። እኔ ምን አደረኩሽ ማርዬ? ናፍቀሽኝ እኮ ነው የመጣሁት። ዱባይ የተሰባሰበ የማፊያ ቡድን በእኛ ላይ ጥሬ ስጋ ስቆርጥ የነበራችሁ እያንዳንዱ እንትናችሁ ይወጣል። ቅሌታችሁ ችግር የለውም። ይሄ ያበሻ ስማ፣ እኔ ጥሬ ስጋ ብቆርጥ እኔ የበለጠ ልጅ በገንዘቤ ነው ጥሬ ስጋ ብቆርጠው። ዱባይ በነገራችን ላይ ብዙ ነገር አለባቸው ገና በንግድና በተለያየ በሀብታም ጨዋታ ብዙ ጉዳይ አለ። ይህን ሳምንት ያለ የተቀዳለጠ ገና ጠንቋይ ቤት ሁሉ የሚሄዱ ሴቶች እንዳሉ ነው መረጃው እየደረሰን ያለው። ያ ሁሉ ዱባይ ደግሞ ጠንቋይ ቤት ኧረ ዱባይ የለም። ሰውዬ ተረጋጋ። ወይ መድኃኒዓለም በጣም ነው እንዲያስጠነቆሉት። ዞሮ ዋናው ነገር ምን አለ መሰለሽ፣ አንቺ ከተነካሽ ትልቁን እንትኑን መንጋውን ስለምትነኪ አንቺን ማጣላት ነው። በቃ አሁን እኮ ደረሰን እኮ አጭሩን ዘዴ። እኔ የምፈልገው አሁን ሁሉም በያፋችሁ እንድትነካኩት ነው የምፈልገው ነገር ነው። አሁን መርፌ ወቅተንሻል። ነገ ቤት ከፍተሽ የና አጀንዳ ያላራገብሻት እንደሆነ አብዱ ምን አለት ያለሽ ጉቺ ኤቢዲ ምን አለት ያለሽ ጠብቂ። መርፌ ነው በከብት መርፌ ነው ይወጋል። ወጣውልሽ ለማንኛውም መጣችላችሁ ያቻትና ልጅቷ የሚለውን ዘፈን ነው የምከፍትላቸው። ይሞክሩኝ። እንዴት ፈራ ግን ሰውየው እንዴት ተፈራ? እንዴት ፈራችሁት? ይቀይራችኋል እንዴ? አልገባኝም። ምን ይቀይራችኋል? እንደው በመድኃኒዓለም ይዣለሁ። አቤት ወሬ ነው ጥፋተኛ። እዛው ቀጥፎን መጣን ወደ አንቺ ቀጥታ። ጆከር እኔ እኮ ፕሮፋይል ውስጥ ገብቼ ኮፒ ሊንክ እያደረኩ ነው። ሪፖርት እያደረጉበት ነው።
አይ ፕሮፋይሉ ላይ ገብታችሁ ኮፒ ሊንክ አድርጉት። ይሄ ነገር እንደዚህ በቀላሉ መንፈታው አይደለም። አሁን እኮ አፌ ምን አለች መሰለኝ ጉቼታችን ከተነካው እኔ ነኝ የምዘረግፈው ነገሩን ብላ ግልግል በቃ እንደምንም አድርገን እናምጣው። እንደዚህ ይሄ አሪፍ ነው። እሱ ላይ እኮ ነው እንስራ እያልኩ ያለሁት። ሰማ ትንሽ ከረፋ ወዷቲ ማጂ ነው። የጆከርን ቤት አዘግተውበት ነው እዚህ የመጣ ነው። ያንቺ እንዳዘጉብሽ አስወጭን ቴዲ እግዚአብሔርን ተጠቅቶ እሱ አይደል እንደ የስራ መጀመሪያው አባያውን ኔትወርክ ሪፖርት ራሱ ቢዘገብ ቤት ትጀምረዋለች በሌላ አካውንት እኛንን ተጠቃሚ ምን ነው? አይና ተጣጣለው አባክ ደሞለ አረ እኔን ሰጣታለሁ ታገል ማለት ነው። የሆነ ጫማ በቃ እንሂድ ምን አገባኝ። አንቺ አንድ ትንፋሽ ብትተነፍሽ ትሰቃያለሽ፣ ይሰቅልሻል። ጀግናው ተስፋዬ ይሉሻል። ይውከታች እናንተ አላችሁ ሳይንቴ እንደሆንኩ አታውቁም እንዴ? ምን አባሽ ልታመጭ ምን ታረገ? ማንም ጉቺን አይነካትም። ምስኪን እኛ እያለን ያለ ሰው የለም። ያለ ሰው እኔም እኮ ግራ ገባኝ እኮ ቴዲ ሰው የለም ሁሉ እኔን እንዳስቆደድ ቴዲ ምንም እኮ ይኸውልሽ ያለ እኔ የገረመኝ ምን ያክል አቅም ቢኖረው ነው ይሄን ያክል የፈሩት? ማናቸው? ጓደኝነታቸው ግን ጥብቅ ነው። ዱባይ ላይ ጉቺ እኔም ለፍራው እንዴት ነው ንገሪኝ እስኪ። ማናቸው የፈሩት? እንዳለ ፈሩት እኮ ጆከር ራሱ እኮ ያለ መረጃ ነው እንደመጣ። ምንም ለጉቺ አንድ ሰከንድ አይፈጅበትም። ወይኔ ጉቺ ግን ቆይ መረጃ ጆከር መረጃ የለህም አንተ ጋር የዚህ ነገር አጀንዳው ስታመጣ አለኝ። የተያያዘ ነገር ሆኖ ነው መተንፈስ አለባቸው። ሁሉም ሲተነፍስ እኔ ደግሞ ያንን ነገር እለቃለሁ። ያ ካልሆነ ግን ተያይዞ ብዙ ነገር የሚመጣ የሚያስጠላ ነገር ስላለ የተያያዙ ስለ ራስ በራሳቸው ሲገላለጡ ነው ያን ነገር የሚሆነው እያልኩ ነው። ወይ መድኃኒዓለም አሁን ሙኒት ብቻ ነው ሙኒት ጀምራለች፣ ጉቺ ጀምራለች። ሙኒት እና ጉቺ እናጨብጭብላቸው። ሙኒትና ጉቺ ጀምረዋል። ሙኒትም ጨፍጨፉን ጀምራለች፣ ታፈነዳለች። ሙኒትና ጉቺ መሲ ብርጅስቶን ሙኒት ብርጅስቶን አሁን ጠበቅ ካረግና ትዘረግፈዋለች። እኔ እንግዲህ ይሄ ሆኗል ብላ ትዘረግፈዋለች። እመኑኝ። ይሄ ተስፋዬ ጀግና ነው፣ አንገትሽን ይቆርጥሻል አለች። የሱ ሽማ የተስፋዬ ወታደር ነው። የማንን የኔ ነው? ያ እንዴት አንቺ ወንድ የምታርገበግቢ ወንድ የምታራግቢ ሴት ተስፍሽዬ የኔ ጌታ ካለህበት ችግር መድኃኒዓለም ያውጣክ። እሺ ይኸውልህ ተጀመረልህ። አይ አይደለም ተጀመረ አይደለም፣ ችግር ውስጥ ነኝ ስለሰማሁት ነው። ቅድም ጆከር አታቀሳስር። ቅድም ችግር ውስጥ ነኝ በራሴ ጉዳይ ሲል ስለሰማሁት ነው። ካለበት ነገር እሱ መድኃኒዓለም ያውጣክ። ምንድነው የምታራግበው? ቅድም ችግር ውስጥ እኔ ማኑኝ ማውራት አለባችሁ። በዚህ 24 ሰዓት ውስጥ ማውራት አለባችሁ። እውነታውን ነገር ከአንቺ ጀምሮ ሁላችሁ። ሌላ ነገር የሰማሁት ደግሞ ጆከር ሌላም እንደሰማሁት ታውቃለህ። በፊት አስክሬን ነበር መሰበስበው፣ አሁን ግን መቁማችሁ ነው ማስገባችሁ እያለ ነው፣ እየዛተ ነው እያለ ነው። ሙኒት ግዴታዋን ተወጣለች። ትንሽ ፐርሰንት ነው የሚቀራት። ሙኒቷ ነይ አስገቢያት። ሰባት እንትን አለ አይደል? እኔ ግን ከኔ ራሱ ረድ ጆከር፣ በእግዚአብሔር እኔ እንደዚህ አይነት ድራማ ውስጥ አትክተተኝ። በእግዚአብሔር አያገባኝም። ጉቺንም ሙኒትንም ጨፍልቆ አንድ ጊዜ እስር ቤት ማስገባት የሚችል ሰው ነው ሰውየው። ተስፋዬ በዚህ ልክ አቅም አለው ማለት ነው። ድሬተሮች አታስወጡ። ምን አጠፋው? አበባ ስጭ ሙኒት። እኔ ሙኒት ናት ያሳዘነች። ስማ ምን እንዳለ ታውቃለህ? አይ ምንም በግለሰብ ነው የሚረዳ። እርሱ መጀመሪያ 2 ሚሊዮን ብር በድርጅቱ ስም 2 ሚሊዮን ብር ተዋቶበታል ብሏል። መጀመሪያ ተመሷል። እሷ መጣ ምንም ተዋቶ አያውቅም ስትል
እኔ ሳቅ የለው እኛ ላይ የደረሰ ነገር ተብላልቶ ይወጣል። አይዟችሁ ምንም የጠበሳች ግን ቆንጅዬ ነች፣ ቀጭናት ምናምን እግሯ እኔ እኮ እስከ ጫማቸው ኦኬ ባይዘው እኮ ቅዱሳን ሰላም ሁኑ። እሺ ጉቺ ቴንክ ዩ ማሪ። እሺ እናቴ አይሽ ትቆይ። ኧረ በቃ አታስጨንቋል ልጅቷ። አይ ተስፋዬ ጀግና እያሏት ነው ሲጀመሩ። አንድ ነገር ልንገርህ፣ ብዙ እናውቃለን ብንናገር እናልቃለን ነው አንደኛ። ሲቀጥል ማለት ነው ሲቀጥል ዳይሬክትሊ ኢንዳይሬክትሊ የኔን ስም ለማንሳት ከሞከራችሁ ዩ ጋይስ ዩ አር ደን። ጨዋታው ያልቃል። አንሾቹ ግን እነማን ናቸው? ማንም ይሁን ከከሌ የለም። እኔ ግን የሰው ስም አላነሳም፣ በቤቴም አላስነሳም፣ አያገባኝም። መረጃ ማስረጃ ካላችሁ አንቃችሁም ዘቅዝቃችሁም ዘልዝላችሁም ጠይቁ። ከዛ ውጭ ግን እኔ ተስፋዬ ሂዝ ኖት ኢቭን ማይ ካፕ ኦፍ ቲ። አይመለከተኝም፣ አያገባኝም። በአማርኛ ይደረግ እስኪ አያገባኝም። ገባ? ይህንን ነው የምለው። ከዛ ውጭ ግን እኔ አጀንዳ ማስቀጠያ ማስተባበሪያ ምናምንም አይደለው። ሰምተሻል ብለህ ጠየቀኛ ወር የሆነው ይሻቸው ኮመንት ጀመሩሽ። ተስፋዬን ተደቂና አንጠልጥለን ጨጓራሽን እናወጣዋል እያሉሽ ትፈሪዋለሽ። እንኳን አሉ ይመቸው። ምን አገባኝ እኔ ቤት ስለ ተስፋዬ ሳዘምር ሰምተከኝ ታውቃለህ? ይሄ ራሱ ጆከር ልንገርህ፣ ከአንተ ራሱ በጣም ንቀት አለብህ። ይሄ ራሱ ንቀት ነው። እኔ ቤት መተክ ራሱ ስለሱ እኔ መጠየቅ ንቀት ነው። እኔ መቼ ቀን ነው ስለ ተስፋዬ ባንዲራ ሲል አይተከኝ የምታውቀው? መቼ ቀን ስለ ተስፋዬ ሳዘምር፣ መቼ ቀን የአረብ ሀገር ሴቶችን የብር እርዳታ ደግፌ ስናገር ሰምተኝ ታውቃለህ? የኔ እውነት ሲሆን መብላት ስለለመዳችሁ ነው። ሁላችሁም ብትሆኑ ማለት ነው። አይደለም አያገባኝም። እኔ አትኦል ማለት ነው። እኔ የነጠቁት የበላሁት የዘረብኩት የተቀበልኩት የደለልኩት ነገር የለም። በመረጃ በማስረጃ ጥያቄ ካለክ መልሳለሁ። ሰምተሻለሁ? አዎ ሰምቻለሁ። ድብን አድርጌ ድሮ አልሰማሁም አላውቅም ልልክ ነበር እንዴ? ድብን አድርጌ ነው የሰማሁት። ድብን እዚህ ጋር መጥቼ ወይ አላውቅም እግዚአብሔርን አልሰማሁም። ቆይ ስሚ፣ አሁን ሞቃት በይ። ቆይ ስሚ፣ እኛ እኮ አሁን እንደ ሀሳብ ተነሳ ታውቂያለሽ አታውቂም የሚባለው ስለማይመለከተኝ አንደኛ ጆከር ስማ አንቺን እኮ ይመለከታል እኮ አረብ ሀገር ነሽ ብትሞቺ አያገባኝም። ጆከር ትነስራት ያዝ ስለማይመለከተኝ፣ ሁለተኛ ማስረጃ ስለሌለኝ አላወራውም። አልተማራችሁም እያለን ጉቺ ከዚህ በላይ ሞታለን። ብራችንን ወስዶ አልተማራችሁም እያለን እኮ ነው ሰው እንዴ። ጉቺን ብትሞት ይቀበላል እንጂ ይቀበላል። የኔ አባት እኔ ሳልሞት በፊት የሬሳዬን ማስጫኛ ያስቀመጥኩ ሰው ነኝ። አታስቡ። ድንገት ከሞትኩን የሚዋጣልኝ ብር የለም አለኝ። የሬሳ ማስጫኛ አስቀምጫለሁ። እንዴት ግን ማለት ኮመንት እንደዚህ አንቺን ያስፈራሩሻል ማለት እኔ እኮ ያ ነገር እኮ ነው። ጆካ ተው በቃ እንዴት በቃ ተው ጆካዬ በቃ ተው ወንድሜ ተው በቃ ሌላ ቦታ ታወራላችሁ በዚህ ጉዳይ። ምን ውስጥም አትክተቷት ጆካ ፕሊዝ። ልንገርሽ አዳምጠኝ ጆከር በቃ ወይ ድሬ አንድ ጊዜ ፕሊዝ ስማ። እኔ ነው የጠየቀኝ ስለዚህ ጉዳይ ሰምተሻል ወይ ነው አይደለ ጥያቄ? አዎ ሰምቻለሁ። አልሰማሁም ዣሜ አልልክም። ድብን አድርጌ ሰምቻለሁ። ለምን አላወራሽም ከሆነ ደግሞ ማስረጃም የለኝም። ሲቀጥል ደግሞ አይመለከተኝም። ይሄ ነው ያለው ነገር። ስለማይመለከተኝና ማስረጃ የለኝም፣ ግን ድብን አድርጌ ሰምቻለሁ። እኔ መቼም በህይወት ቆሜ አልሰማሁም አላውቅም አልልክም። መቼም አላደርገውማ። ማን ምን ያመጣል? ማን ያኖረኛል? ሰምቻለሁ ብል አልሰማሁም ብል ማን የሚያኖረኝ ሰው አለ? በድፍረት ነው። ያው በድፍረት እንደማቅ እነግርሃለሁ። እንደ ማንኛውም የሚዲያ ሰው ሲያወሩ እኔ በየት ላውራ? አንቺ ብቻ እኮ ወሬውን ያልሽው ተከባበሪ። ይኸውልሽ ዛሬ አጭሷን ፊትሽ እኮ አይታይም፣ ጭስ በጭስ ሆነሻል። አቡ አፋችን ሞዴሬተር አለ። ካም በኋላ እሷ እንዳትሳደቡ። ጀዝባ ዝም በይ ይላል። እሷን ጀዝባ ባላገር እንኳን አለኝ አንተ እንዲያሉሽ እያለ ጋይስ ማለት ነው። የማውቀውን ነገር ሁሉ አውጥቼ እንዳወራ ነው እሱ ፍላጎቱ። የማወራው ነገር የለኝም እኔ። አያገባኝም። ፈልፍላችሁ አውጡ። ደርሳችሁበት የለ ኦልሬዲ። ዋናው እኮ የሆነ ጫፍ ይዛችኋል አይደለ? ስለዚህ በርበራችሁ ዘርዝራችሁ አውጡ። እኔ ምን አገባኝ? ዋይ ኦንሊ ሚ እቴን በላችሁ
በማዳም ደቀሽ ገንዘብ ያመጣሽው ይኸው መረጃውን ላወጣው ነው። 50 ሺህ ሙሏት። ታብታብ የማዳም ቅመም 50 ሺህ ሙሉ። የተስፋዬ ዛረርጌው ጆከር ቀጠል ብሎ ሳራም አለችበት። ሳራ ባህል እንዲሁም ጆከር ተቃጥለው መሲ ብርጅስቶን አለችበት። ተቃጥለው ቪዲዮን ሰርተዋል። ቶሎ በሉ 50 ሺህ ሙሉ። ዝም ብሎ መረጃ ይሰጥ። ተቀራጥቼ ነው ለእናንተ የምሰራው። ፎወ ምን ልታረግልኝ? ማን አበሻ እንደዚህ አይነት አለው እንደነው በስሱ እንደነ ማስተር አብነት እነ መቅዶኒያ ምናምን ካልሆነ አለ ከአውሮፓ ለአረብ ሀገር ሴቶች ብዬ ኢትዮጵያ ልገባ ለእናንተ ብዬ ለእናንተ ቢዝነስ ልሰራላችሁ እኔ እንደ ሻማ እየቀለጥኩ ከአሜሪካ ሄጄ እኔ ለአረብ ሀገሮች ሴቶች ስል ነው ለማዳም ቅመሞች ልቀልጥ ፈልጌ ነው የገባው ልል ነው። የአረብ ሀገር ሴቶች እኮ ይሰራሉ። ችግሩ ምንድን ነው? ወዥባራ ናቸው፣ አያስተውሉም። ከፍሉት በያሉበት ሀገር እኮ ነው። የሳውዲ ቻፓ ደግሞ ውድ ነው። ከሳውዲ ያሉት ኳታር አሉ፣ ኩዌት አሉ፣ ባህሬን አሉ፣ ዱባይ አሉ። በምናምን ሙሉ $100 $3,100 አልኩኝ። 100 የነሱ ብር በድራም አለ በምን በሳውዲ በምናምን አለ 3000 ኦልሞስት 13 ሚሊዮን የኢትዮጵያ 13 ሚሊዮን ብር በየወሩ አባት ያለው ጀግና ነሽ አባ ብላ እኔ ስናገር እኔና ፍራውል አረሳውም። እኔና ፍራውል ነው ይህን ጉዳይ ተናገር ነው። ቀድመን መተን ትበላላችሁ ተቡ ተባለ። አሁን አልቅሳችሁ መምጣት ጀመራችሁ ተበላም ብላችሁ በጣም ቱጃሩ ነሃል። ግን ለጠየቅሽው እሷ ጋር የምጨምርልህ እኔ ሚዩት እንዳደረግ እሷም እንደጨረሰች ሚዩት እንድታደረግልህ የጨረሰች አይመስለኝም። ሚዲያ ላይ ስለመጥፋትህ ስላለው ጉዳይ ለማን አወያይተህ ነበር? እችንም እንድጨምርባት ነው። እሺ ቀጥይ ሚጣ። ሌላው ያው ብዙ ጊዜ ስናገር ወይንም እንደዚህ በአካባቢም ከቅርብ ሰዎች እንደምን እንትን የምንለው እንደምሰማው እኔ ሌላ አይነት ኢትዮጵያ ውስጥ ቢዝነስ የለህም አለ። ሌላ አይነት ቢዝነስ ይሄን ይዘክ እንደገባህ ነው እኔ ኢንፎርሜሽኑ ያለኝ። ብዙ ቢዝነስ አለ። ጉልን ከፈት ይዘህ ሚዲያ ላይ ያቺ ልጅ እኔ ኢቭን አዋጥቻለሁ። ያዋጣውበት ሪሲት ደግሞ ልክልሃለሁ። በጎፈንድሚ ነው ያዋጣሁት። ጉችን አስገቧት፣ ጉችን ሳቧት ስለሌላ። እሺ አሁን 3 ጥያቄ ጠይቀሻል፣ ልመልስልሽ ሚጣ። ያ ስለሌላም እንዳትረሳው ሪሲቱን ልክልሃለሁ። ያዋጣውበት የምጠይቅህ አዋጥቼ ስለሆነ ጉቺ ልካለች። እኔ ማስገባት ስለማልችል አስገቧት። እሺ እንግዲህ በጠየቅሽው ጥያቄ መሰረት አንድ ኤንጂኦ ብር ከተሰባሰበለት ብሩን የታደረገው ለሚለው ነገር ስራ ላይ ነው የሚያውለው። ኤንጂኦ የተለያዩ በጎ አድራጎት ድርጅቶች በተለያየ ጊዜ መዋጮ ይጠይቃሉ፣ ድርጅታቸውን ይደጉማሉ፣ ፕላንና እቅድ ይዘው ወደ ስራ ይገባሉ፣ በህዝብ ይረዳሉ፣ በተለያዩ በጎ አድራጎቶች ይረዳሉ፣ በውጭ ድርጅቶች ይታገዛሉ። ያ ነገር ወደ ስራ ይውላል ማለት ነው። እኔ ገስት ስለማይታየኝ ይኸው አስቀምጫዋለሁ። ጃፒ አልመጣችም፣ እኔ ያስገባቸዋለሁ። ጃፒ ምላክ ተበዳ ሲል ስላየሁት ነው። ከታይ አይታየኝ ተጠቅቻለሁ የሚል ካለ ማስረጃ ይዞ መምጣት ይችላል። ከዛ ውጪ የገባውን ብር ደግሞ የሚያደርግ ራሱ የመንግስት ተቋም አለ። ያም የሲቪል ማህበራት ተቋም ይባላል። እነኚህን ወጪና ገቢዎቹን ደግሞ የሚወሰኑት በቦርድ ነው። በእኔ በተስፋዬ ክንፈ የሚወሰን ነገር የለም። የሚወጣው ወጪ እንዳለ ተመዝግቦ ኦዲት ተደርጎ በምን አግባብ ወጣ የሚለውን የሚቆጣጠርም አካል አለ። ለዛም ደግሞ ቦሌ ነው ያለው ቢሮዬ፣ አሁንም ክፍት ነው። ምንም የተለየ ነገር የለውም። የመጀመሪያው ጥያቄ ይሄ ነው። ሌላው ሁለተኛ ጥያቄ ምናልባት የሌላ ጉዳይን ብዙ ነገር ብለናል። ምናልባት በጣም በብዙ ሺህ ሰው ተሰብስቦም በብዙ ነገርም ብዙ ጊዜ ተወርቷል፣ ተነግሯል። ከዚህ በላይ ቁጥር ባላቸው ህዝብ ማለም ተመልሷል። የሌላ ጉዳይ
በእኔ የተሰበሰበ 1 ብር የለም። ሳስተባብር ነው የነበርኩት። እንደ ግሩፕ አስተባብረን በቤተሰቦቹ አካውንት የገባ ብር ነው። በእናቷ በአባቷና በወንድምየው ከኔ ጋር የሚነካካ 5 ሳንቲም ነገር የለም። ለዛም ደግሞ በቂ ምላሽ ቤተሰቧም ሰጥቷል። ያለችውም ልጅ ኦልሬዲ 3 ወር ነው የሚቀራት፣ ትወጣለች። በዚህ ጉዳይ ኮሮና በገባ ሰዓት በየቤቱ ምግብ አከፋፍለው የትኬት የሌላቸውን የትኬት ችለው ብዙ ነገር አድርገው ይሸኙ ነበር። አንተ ጋር ግን ሰው ታሞ እንኳን ሰፖርት አድርግ ተብለ ሲደውል አባል ያልሆነ ብለ ነው የምትለው። አባል ምንድነው? አባል አንተ የአረብ ሀገር ሴቶችን ሰፖርት አድርጋለሁ ብለ እስከመጣ የምን አባል ነው? ይሄንን ግልጽ እንድታረገው ፈልጋለሁ። የሌላቸውስ በእነሱ እስካገኘህ ድረስ እነሱን ሰፖርት አድርጋለሁ ብለ እስከመጣ ድረስ ሰፖርት ታረጋለህ እንጂ አባልና ይወልክ እኔ ላገኝክ በጣም እፈልግ ነበረ። በጣም አንተ ማግኘት ስፈልግ ነው ያገኘውክ። እንደዚህ ብለክ ለኔ በራሴ አንተ ቤት ጻፊ ያለች ልጅ አባል ያልሆነ ሰው አይሆንም ብላችሁ የመለሳችሁ ልጅቷ ስቲል ኢትዮጵያ ያለች እኔ ተስፋ ሰጥቻት አይዞሽ አለ ተስፍሽ የሚባል እንደዚህ አረብ ሀገር ያሉ ሴቶችን ሰፖርት ያደርጋል ወይ የሆነ ነገር እንደው ልታናግሯት እንኳን ፍቃደኛ አልነበራችሁም። ሃው ካም እንዴት? እኔ እግዚአብሔር ስላገኘው ደስ ብሎኛል። በአጋጣሚ ስላገኘው ደስ ብሎኛል። እና እቺን ነገር አስተካክል። ለሰው ደርሰክ ሊሆን ይችላል፣ ጥሩ ሰርተ ሊሆን ይችላል፣ ግን አትዋሽ። አንተ በታሪክ ብር ያላዋጣን ሰው ሰፖርት አታደርግም። ይሄንን እኔ ይሄው በቃሌ እናገራለሁ። በቃሌ እናንተ ራሳችሁ ለልጅቷም አልደወላችሁላትም። አትሊስት እንኳን እናረጋግጥ። ምን ሆናል? ስማ ተደፍራ እኮ ስንት ችግር ደርሶባት ገብታ ዛሬ ደግሞ መውጫ ቤተሰብ ብር አጥፍቶባት ግራ የገባል ልጅ ናት። በእናታችሁ በምን ሁኔታ ነው እቺ ሰፖርት የምትደረገው? ራሴን ላጠፋ ነው ስትለኝ መልሼ እኔ አንቺን አረብ ሀገር አላመጣሽም። ከዚህ በስንት መከራ ነው ያስወጣውሽ። ደግሞ እዛ ሄደሽ ቆይ እዛም እንትንም ሊሉሽ ይችላሉ ብዬ ስል አንተ ግን አባል ያልሆነ ሰው አይረዳም ነው የምትለው በውስጥ። ዋይ ይሄንን መልስ እስከ ሰበሰብክ ድረስ የአረብ ሀገር እኔ ወልክ እነሱ ቢተውክ እኔ አልለቀህም። እኔ በህግ ጠይቃለሁ። የአረብ ሀገር ሴት ብለክ በእኛ ስም እስከመጣ ድረስ እኛ የምንፈልገውን ድረስ ሬሳችንን ብቻ አይደለም በህይወትም ልታነሳን ግዴታ ነው። ማን ይሞታሉ ያለክ? ማንም ከሞት የሚቀር። በመጀመሪያ ደረጃ እህቴ ጥያቄ አስተያየትና ፉከራ ሶስቱን ነው አንድ ላይ አድርገሽ የተናገርሽው። ለጥያቄሽ እንደዚህ ደውዬልህ አጥቼ እንደዚህ ብለኸኛል ያልሽውን ማስረጃ ካለሽ ድምፁን አሰሚን ወይ ደግሞ አረዳም ያልኩበትን ነገር አሳይኝ። ከዛ ውጪ ሁሉንም የመርዳት ግዴታ የለብኝም። ሁሉንም ለመርዳት አቅም ያስፈልጋል። በነገራችን ላይ በጣም ብዙ የተረዱ ሰዎች አሉ። ለምን እኔ ላኳት አልደረሰችም ካልሽ ደግሞ እሱ ሌላ ነገር ነው። በምን አይነት ሁኔታ ላይ ምን አይነት ነገር ገጥሟት እንደሆነ እንደዚህ የተባለችውም አላውቅም። ከዛ ባሻገር በተጠራውበት ሁሉ እየመጣው እየገባው እየተቀበልኩ እያስተናገድኩ ስራ እንደምሰራ ነው ማውቀው እኔ። ከዛ ውጪ አንድ ድርጅት የኔ ላኩትን ሰው አላስተናገደም ተብሎ እንትን ማለት የለባችሁም። ምክንያቱም የሚሰራው ካልቻልክ ትዘጋለህ። የመቻልና ያለመቻል ጉዳይ አይደለም። እረዳለሁ አለውላችሁ እኔ ወገናችሁ እኔ የአረብ ሀገር ሴቶች ብለህ እስከጀመርክ ድረስ ከቻልክ ትሰራለህ፣ ካልቻልክ ደግሞ አልችልም ብለህ ትዘጋለህ እንጂ አንቺ የላክሽውን እሷ የላከችውን ብለህ ማለት አትችልም። በእኛ ስም ነው አይደል የከፈትከው? 17 ዓመት ነው የአረብ ሀገር ላይ ኖሬያለሁ። በእኔ ስም እስከከፈትክ ድረስ የጠየቅኩህን የማሟላት መብት ግዴታክ ነው። ካልቻልክ ትዘጋለህ። ይኸውልሽ እህታችን በዚህ አጋጣሚ በጣም ብዙ ሺህ ሰዎችን መርዳት የቻለው መቄዶንያ በሚችለው አቅም ከአንድ ጀምሮ ነው እዚህ የደረሰው። ካልቻልክ ትዘጋለህ በሚለው ማስፈራሪያ ውስጥ ሳይሆን ሰው በሚችለው አቅም ያግዛል። በጎ ስራ ስለሆነ በጎ አድራጎት ስለሆነ ከዛ ውጪ በሚቻለው መጠን በየትኛውም ሰዓት እንቅልፌን አጥቼ